ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ ሰበርና ትኩስ መረጃዎች በየሰዓቱ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና ቪዲዮዎችን ላይክ በማድረግ ጀምሩ። ሰላም ተመልካቾች፣ ዓለም ዋንጫ ባልተጠበቁ ውጤቶች ታጅቦ እንደቀጠለ ነው። ሰሜን አፍሪካዊቷ ሀገር ሞሮኮ ኔዘርላንድን በመለያ ምት አሸንፋ ጥሎ ማለፍ ውስጥ ተቀላቅላለች። ብራዚል 2-1 በሆነ ጠባብ ውጤት ጃፓንን አሸንፋ 16ቱ ስትገባ የጃፓን ብሔራዊ ቡድን አሰልጣኝና ተጫዋቾች የተለመደ ትህትናቸውን ተላብሰው ደጋፊዎቻቸውን ዝቅ ብለው ይቅርታ ጠይቀዋል። ጀርመን በፓራጓይ በጊዜ ከ2026ቱ የዓለም ዋንጫ ተሰናብታለች። በዓለም ደረጃ ለእግር ኳሱ ትልቅ ገንዘብ መድበው እየሰሩ ያሉ የመካከለኛው ምስራቅ ሀገራት ደግሞ በዘንድሮ የዓለም ዋንጫ በጊዜ መሰናበታቸው መነጋገሪያ ሆኗል። በተለይም እንደነ ሳውዲ አረቢያና ኳታር ያሉ የቀጠናው ሀገራት እንደነ ሮናልዶ ያሉ የዓለማችን የእግር ኳስ ኮከቦችን በብዙ ሚሊዮን ዶላር አስፈርመው እግር ኳሱን እያነቃቁ ቢገኙም ቅሉ ግን እንደ ሀገር ብሔራዊ ቡድኖቻቸው ላይ ገና ብዙ መስራት እንደሚጠበቅባቸው ያሳየ ተግባር ሆኗል። በዓለም ዋንጫ ለመጀመሪያ ጊዜ የተሳተፈችው የዓለማችን ትንሽዋ ሀገር ኬፕ ቨርዴ ደግሞ በአስደማሚ ውጤት 16ቱ ጥሎ ማለፍ ውስጥ ገብታለች።